መስቀልና ማተብ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር። ቸርነቱ ብዙ የሆነ እያንዳንዳችን ስለ ኃጢአታችን ምክንያት ክፉን ያልከፈለን በምሕረቱ የጠበቀን መዓቱን ደግሞ ያራቀልን አምላካችን ከሁሉም አስቀድሞ ስሙ የተመሰገነ ይሁንና የእግዚአብሔር ልጆች በእግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። ቸርነቱ ብዙ የሆነ ስለ ልዕልናው በሰማይ አለ ብለን የምናመልከው የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ዛሬም ዘወትርም እስከ ዘላለም ስሙ የተመሰገነ ይሁን። አስቀድሞ በመዝሙሩ ተምረናል። እውነት ለመናገር መዝሙሩ የእያንዳንዱን ቀልብ የሚገዛ ነበረ። እኔም አብሬ በመዝሙሩ ተምሬያለሁኝ። እናንተም እንደተማራችሁ ተስፋ አረጋለሁኝ። ነገር ግን ደግሞ በቃለ ወንጌሉ ትንሽ መማማር ስላለብን የምንማማርበትን የትምህርታችን ርዕስ እንዲህ እናገራለሁ ማለት ነው። ለምንት ቦይከ ዘኢለበስከ ልብሰ መርዓ በሚል ርዕስ እንማማራለን ማለት ነው። አርክየ በሉ እስኪ። ለምንት ቦይከ ዘኢለበስከ ልብሰ መርዓ። አዎ እንግዲህ በዚህ ነው እንማማር ማለት ነው። እርሱን እንዲህ አድርገን እናስቀጥለው ወይስ አማርኛ እናብጅለት? ምን ይሻላል? ምን ትላላችሁ? ይቻላል? እሺ ወዳጄ፣ የሰርግ ልብስ ሳትለብስ ወደ ሰርግ ቤት ለምን መጣህ? ወይም ወደ ሰርግ ቤት ለምን ገባህ ሚል ይሆናል እርሳችን ማለት ነው። ወዳጄ በሉ እስኪ። የሰርግ ልብስ ሳትለብስ ወደ ሰርግ ቤት ለምን ገባህ? በዚህ ኃይለ ቃል እግዚአብሔር እንደወደደ የሚጠቅማንን የሚረባንን ከእሱ ጋር የምኖርበትን ታላቅ ምስጢር እሱ ይግለጥልን። እንግዲህ ይህን ኃይለ ቃል የምናገኘው በቅዱስ ማቴዎስ ወንጌል ምዕራፍ 22 ቁጥር 12 ላይ የምናገኘው ኃይለ ቃል ነው ማለት ነው። እንግዲህ ይሄ ርዕስ የሰርግን ነገር ነው የሚናገር። የሰርግን ነገር ይናገራል። እና ሰርግ ሲታሰብ እንደምታውቁት ሚዜውም ነጫጭ ነው የሚለብስ አይደለ? ሙሽራውም ነጫጭ ነው የሚለብስ። የሙሽራውና አጠቃላይ የሰርጉ ታዳሚዎቹም የሰርግ ልብስ ለይተው አንጽተው አጥበው ንጹህ ሆነው አምሮባቸው ነው ወደ ሰርግ የሚሄዱ አይደለ? እና የሰርጉ ባለቤት ነው እንግዲህ ከዚህ እንዲሁ ነው ከገቡት ሰዎች መካከል አንድ ሰው ለሰርግ በማይገባ ለሰርግ ቤት በማይመጥን መንገድ ወደ ሰርጉ ቤት የገባ ሰው እንደነበረ ያሳያል ማለት ነው። ምክንያቱም ወዳጅ የሰርግ ልብስ ሳትለብስ ወደ ሰርግ ቤት ለምን ገባ እያለ ስለሆነ ማለት ነው። እና ይህ ጥንተ ነገሩ ምንድን ነው? የሰርጉ ጉዳይስ በምን ተጀመረ? የሰርጉ ቀጥታ የሚያስተላልፈው መልእክትስ ከቀጥተኛ መልእክቱ ተዘዋሪ ምስጢር አለው ወይ የሚለውን ነገር ለዚህ ታዳሚስ ለዚህ ማህበርስ ምንድነው የሚያስተምረው? ያው በዚህ ትምህርቱን ለመስማት ለታደመው ሰው ምን መልእክት ያስተላልፋል የሚለውን በአጠቃላይ የሚያሳይ ይሆናል ማለት ነው። ይርስ በምዕራፉ መጀመሪያ ምዕራፍ 22 ማቴዎስ ወንጌል ምዕራፍ 22 ቁጥር 1 ጀምሮ ስትመለከቱ ወአውሳ እግዚእ ኢየሱስ ወካይ ምንድነው ዳግመ ተናገረ በምሳሌ ወይም ዳግመ ወነገረ ምሳሌን ዘይል ትመስል መንግስተ ሰማያት ብእሴ ንጉሰ ዘገብረ ከካበ ለወልዱ ብሎ ይጀምራል። መንግስተ ሰማያት ህገ ወንጌል ተስፋ ኢየሱስ ክርስቶስ ለልጁ ሰርግን ያዘጋጀ ሰርግን ያደረገ ንጉስ ሰውን ትመስላለች ብሎ ይናገራል። ወይም ራሱን ሰርጉን ትመስላለች ብሎ ከተናገረ በኋላ ወፈነወ አግብርቲሁ ይጸውዖሙ ለእለ ተአሰሩ ውስተ ከብካብ። ይህ ንጉስ
እንግዲህ አጭር መልእክቱ ንጉስ ነበረ። ይህ ንጉስ ለልጁ ሰርግ አደረገ። ሰው ለልጁ ሰርግ ሲያደርግ ምን ያህል ደስታ እንዳለው ታስባላችሁ አይደለ? እጅግ በጣም ኃይለኛ ደስታ ነው ያለ። አዝማዱ ዘመዱ ባይዱም የሩቁ የቅርቡ ተጠርቶ በዚህ ደስታ ሁሉም ሰው ደስ እንዲሰኝ የልጁ አባት ወይም የሰርጉ ባለቤት ሁሉም ሰው የሚጠራበት ነው ማለት ነው። እና በዛ አንፃር ይህ ንጉስ ለልጁ ሰርግ ባደረገበት ጊዜ አገልጋዮቹን ላካቸው። ወፈነው አግብርቲው ይጸውኦሙ ለእለ ተአሰሩ ውስተ ከብካብ፣ ለከብካቡ የሚገቡትን እንዲታደሙ የተፈቀደላቸውን የተጠሩትን መጥሪያ የደረሳቸውን እኒያን ይጠሩ ዘንድ አገልጋዮቹን ደቀ መዛሙርቱን ላከ ንጉሱ ይላል ማለት ነው። አሁን እንዳሁኑ ምንድነው ሰርግ ሲደረግ የመጥሪያ ወረቀት ተዘጋጅቶ አንተ ለነከሌ አድርስ፣ አንተ ደግሞ ለነገሌ አድርስ፣ አንተ ደግሞ እንደዚህ ተብሎ ስራ ተከፋፍሎ ትልቅ ቁም ነገር ስለሆነ ሰርግ ተከፋፍሎ የሚሰራ ስራ አለውና እኒህ አገልጋዮቹ የሚገባባቸውን ንጉሱ ላከ እንዲጠሩለት ማለት ነው። በዚህ ሰርግ የተጠራ ሰው ምን ያህል የታደለ ይሆን? ምክንያቱም ሰርግ ነው። ሰርግ ምን አለበት? ደስታ አለበት። ሰርግ ምንድነው? ሀዘን የሚረሳበት ነው። ሰርግ ፍጹም ትፍሲት የሚደረግበት ነው። ወደዚህ ሰዎች ተጠሩ። ነገር ግን የተጠሩ ሰዎች ጥሪውን አልተቀበሉም። ወአበዩ መጺአ፣ መምጣትን እምቢ አሉ። ንጉስ ድግስ ደግሶ ሰርግ አድርጎ እንዲያውም ምን ይላል? ምሳዬ የተዘጋጀ ነው፣ እንዲሁ ጠቦቱ ታርዷል፣ ፍሪዳው ታርዷል፣ በቤቴ ምንም የሌለ ነገር የለም እና ንዑስ ተካብካቤ ወደ ሰርጌ ኑልኝ፣ የሌለ ነገር የለም ነው። እንዲያውም መልእክቱ በአጠቃላይ የሚለው ምንድነው? የሌለ ነገር የለም ሁሉም አለ ይላል። እና ሰዎች ግን ወአበዩ መጺአ፣ የተጠሩ ሰዎች መምጣትንም እምቢ አሉ። ሁሉም ነገር አለ በሰርጉ ቤት፣ ነገር ግን ሰዎች እምቢ አሉ። ምን አይነት ነገር ነው? እና ወፈነወ ካልአነ፣ ሌላ ደግሞ እኒህ ሁለተኛ የመጀመሪያዎቹ መልእክተኞች አልሰማሉ። ሁለተኛ ሌላ መልእክተኛ ላከ ንጉሱ ይላል። በጣም ጥሩ ንጉስ ነው፣ የማይበሳጭ ትዕግስት ያለው አስተዋይ። አስተዋይነቱ ተጠርተው እምቢ ላሉት የሚያስተምር አስተዋይነት ደስ አይልም? እና ሁለተኛ ሌሎችን መልእክተኞች ላከ፣ የመጥሪያውን ደብዳቤ አስዞ። አሁንም ተሃየዩ ወሃለፉ፣ አሁንም ቸላ ብለው አለፉ ይላል። ሁለተኛ መልእክት ላከ፣ አሁንም ቸላ ብለው አለፉ። ቦ ዘሆረ ውስተ ገራይቱ፣ ወደ እርሻው ይሄዳል። አይ ሰርግ ምን ያደርግልኛል ብሎ ወደ እርሻው ይሄደ ነበረ፣ ጥሪውን ቸላ ብሎ ማለት ነው። ቦ ዘሆረ ውስተ ንግዱ፣ እንዲሁም ደግሞ አይ ሰርግ ምን ያደርግልኛል ብሎ ንጉስ ጠርሶት ወደ ንግዱ የሄደም ሰው ነበረ። ወዎ ዘሆረ ውስተ አጸደ ወይኑ፣ ደግሞ ሰርግ ምን ያደርግልኛል ብሎ ወደ ወይኑ ቦታ የሄደም አለ ቸላ ብሎ። ከዚህ የቀሩት ግን የተላኩትን መልእክተኞችን ደብድበው ገደሏቸው ይላል። ሰው ብላ ተብሎ መግደል አይከብድም እናንተ? ያውም ንጉስ ጠርቶ እና ገደሏቸው ይላል። እና በዚህ ምክንያት ንጉሱ እኒህን በስራቸው እንዲጠፉ ካደረገ በኋላ የገደሉትን እነሱም እንዲጠፉ ካደረገ በኋላ መልእክተኞቹን እንደገና ላካቸው። ሁሩ ውስተ ኩሉ መራይት ወኩሉ ዘረከብክሙ ጸው ውስተ ከብካብየ፣ በሉ ወደ ሜዳ ውጡ እና ያገኛችሁትን በሙሉ እየጠራችሁ እንዲሁም ሄራነ እኩያነ ወሄራነ፣ ክፉም ቢሆን በጎም ቢሆን ሁሉን ጠርታችሁ ወደ ሰርጉ ቤት አንጡ። ለሰርጉ የሚገቡ ሰርጉ ይገባቸዋል፣ ሰርጉ ለእነሱ የተዘጋጀ ነው ተብሎ የተጠሩ ሰዎች እምቢ ካሉ፣ ሰርጉን መታደም ካልቻሉ፣ በሰርጉ የተገኘውን የሚጠጣውን የሚበላውን መቀበልና መብላት ካልቻሉ ውጡና ወደ መስክ ያገኛችሁትን ክፉም ይሁን በጎ ሁሉን ጠርታችሁ አንጡ ብሎ ላከ። እናም ወጥተው ያገኙትን ሁሉ ጠርተው አመጡ።
በእውነት ተጠርቶ ካለመገኘት እግዚአብሔር ያድነን። ተጠርተው አልተገኙም። የተዘጋጀ ለነሱ ነው። እነሱ ለዚህ የማይገቡ ሲሆኑ ይህ ክብር አልገባቸው ሲል የሰርጉ ጥቅም አልከሰታቸው ሲል የማይገባቸው ክፉም ቢሆኑ ደግም ቢሆኑ የተገኙት ሁሉ መጥተው እንዲታደሙትና የተዘጋጀውን የሰርግ መርሃ ግብር እንዲካፈሉ ሆኑ እና ንጉሥ በዚህ ልክ ልጁ ሰርግ ለኔ ያለ ሰርግ ጥሏል። በዚህ ሁኔታ ቤቱ ሞላ ይላል። ከመጣው ሰው ብዛት የተነሳ ቤቱ ሞላ። ምክንያቱም አስቀድሞ ተቆጥረው ነበረ መጥሪያ ሰጣቸው። አሁን እንግዲህ ያገኛችሁትን ሁሉ ጥሩ ነበረ እና የተገኘ ሁሉ ተጠራ። የሰርጉ ቤት መላና ንጉሱ ሊያይገባ ይላል እና ሲመለከት ምንድነው የሚል ወረከበ ውስተ ከካቡ ዘኢለብሰ ልብሰ መራ። በዚህ በሰርጉ ቤት ሰርገኞቹ በታደሙበት ቤት የሰርግ ልብስ ያለበሰ አንድ ሰው ተመለከተ ማለት ነው። በእውኑ በሰርግ ቤት የሰርግ ልብስ ነው ሊለበስ የሚገባ አይደለ? አዎ። መቼም ሰርግ ሆኖ ጥቁር ለብሶ መምጣት ይገባል እንዴ? ሰርግ ሆኖ የተቀደደ ልብስ ለብሶ ይመጣል እንዴ? መቼም ያልተቀደደ ልብስ የማይኖረው አይኖርም። ጌጠኛ ላይኖረው ይችል ይሆናል። እጅግ ያማረ ወርቀ ዘቦ ያለበት ላይኖረው ይችላል ሰው አይደል እንዴ? ግን ያልተቀደደ ወይም ጥቁር ያልሆነ ሊኖረው ይችላል። ከነዛውም ደግሞ ያልታጠበ የቆሸሸ ልብስ ለብሶ በዛ ሰርግ ቤት ውስጥ ይህ ንጉሥ ይመለከታል እና ወይ ቤሎ አርኬ ለምንት ቦይከ ወንድሜ ወዳጄ የሰርግ ልብስ ሳትለብስ ለምን ወደ ሰርግ ቤት ገባህ አለው። ሰርግ እያለ መጀመሪያ ሰርጉን አለመታደም፣ ሰርግ እያለ ለሰርጉ በሚመች ሰርጉን ሊገልጥ በሚችል መንገድ አለመገኘት፣ የሰርግ ልብስ ለብሶ አለመገኘት ከባድ ነው። ምክንያቱም ሙሽራውንም አያስደስትም፣ የሙሽራውን አባትም አያስደስትም። እሱ ደስታ ነው ብሎ ሲጠራ ከደስታ ውጭ በሆነ መንገድ ከደስታ ውጭ የሆኑ ነገሮችን ሊገልጽ በሚችል መንገድ ሲመጣ የሰርግ ቤቱ ጥሩ ነገር አይሰማውም፣ ታዳሚዎችም ጥሩ ነገር አይሰማቸውም። እና ንጉሱ እንዲህ አለ፣ በሉ ጠይቆታል እና ሲጠይቀው ወተፈጸመ ዝንቱ ብዚ ይላል። ወይም ወተፈጸመ ይህ ሰው ዝም አለ፣ መልስ የለውም። ምክንያቱም ምን አድርጎ መምጣት ነበረበት? የሰርግ ልብስ ለብሶ መምጣት ነበረበት። እሱን አልለበሰም እና ያን ጊዜ ዝም አለ፣ መልስ የለውም። አባቶች ሲያቃኑ እንዴ መልስ ለምን ያጣል? ባይኖረኝ ነው ባጣ በነጣ ደሃ በሆን ነው ልብስ የለኝ ብሎ አይመልስለትም ብለው ይናገራሉ። አይ ባይኖረውም እንኳ ያለውን አጥቦ አጽርቶ አስተካክሎ ከውሃና ከሳሙና አገናኝቶ ቢመጣ ይችል ነበርና፣ ስለዚህ ችግሩ ከማን ነው ማለት ነው? ከታዳሚው ነው። ልብሱን ሳያጸዳ የሰርግ ልብስ ሳይለብስ የመጣው ሰው ነው ችግረኛ ማለት ነው። ያኑ አጥቦ መንጣት ይችል ነበረ እና በዚህ ምክንያት ምን ተባለ? በሉ ይሄ ሰርግ ተጠርቶ ድግስ ያለበት ሙሽራ ያለበት ደስታ ያለበት መዝሙር ያለበት ሰርግ ቤት ተጠርቶ ለሰርግ ቤት በሚመጥን መልኩ ስላልመጣ አውጽው አፋ ወደ ውጭ አውጡት እና ወእስርወ እደዊሁ ወእገሪሁ እጁና እግሩን እሰሩት እና መከራ ባለበት ቦታ አስቀምጡት ይላል ማለት ነው። ወደ ሰርግ ቤት ተጠርተን ወደ ሰርጉ መጠን በማይገባ መንገድ ተገኝተን የሰርጉ ባለቤት የመቀጫ አዋጅ እንዳያውጅብን አምላካችን ልቡና ይስጠን። እንግዲህ ይሄ ልጁን ሰርግ ያደረገ ለልጁ ሰርግ ያደረገ ማን ነው? ሰርገኛው ማን ነው? ወደ ሰርጉ የተጠራው ማን ነው? ሰርጉ ራሱስ ምንድነው የሚለው ምስጢር ለማየት ነው። ለልጁ ሰርግ ያደረገ እግዚአብሔር አብ ነው። የሰርጉ ተሞሻሪ ሙሽራው መድኃኒታችን ኢየሱስ ክርስቶስ ነው። የሚበላና የሚጠጣ ያለበት የሰርጉ ቤት ኦሪትና ወንጌል ናቸው።
መድኃኒታችን ኢየሱስ ክርስቶስ ሰርግ ማለት መድኃኒታችን ኢየሱስ ክርስቶስ ለድኅነተ ዓለም በመልዕልተ መስቀል መሰቀሉ ሰርግ ይባላል። ለምን መሰላችሁ? ሐዘን ነው። ግን ምን አድርጓል? በጨለማ የነበሩትን በሲኦል የሚሰቃዩትን በሞተ ሥጋ ሞተ ነፍስ የተፈረደባቸውን በእርደተ መቃብር እርደተ ገሃነም የተፈረደባቸውን ሁሉ ደስታን ያበሰረ በመልዕልተ መስቀል ተሰቅሎ ነው። አዎ ለዚህ ነው መራዊሃ ለቤተ ክርስቲያን ምንለው ጌታችን የቤተ ክርስቲያን ሙሽራዋ ምንለው ኢየሱስ ክርስቶስ ነው። መራዊሃ ለቤተ ክርስቲያን ይርዳእ ዘተሃጉለ ያስተጋብ ዝረዋነ መጽሐፍየ ይላል ቅዱስ ያሬድ። የቤተ ክርስቲያን ሙሽራ ኢየሱስ ክርስቶስ ነው። እሱ ይርዳ ዘተሃጉለ በጥፋት ውስጥ የወደቀውን በኃጢአት የባዘነውን ሲኦል ውስጥ የነበረውን የሰው ልጅ ሊረዳ ሊያድን መጣ። ያስተጋብ ዝረዋነ መጽሐፍየነ በኃጢአት ምክንያት ከእግዚአብሔር ተለይተው የተበተኑ ልጆቹን ይሰበስብ ዘንድ ያስተጋብ ዝረዋነ የተበተኑትን ይሰበስብ ዘንድ ወዴት መጣለ? መጽሐፍየነ ወደ እኛ መጣ። መጥቶ ምን አደረገ? በመልዕልተ መስቀል ተሰቅሎ ይህን ቸርነት አደረገ። ስለዚህ መራዊሃ ለቤተ ክርስቲያን የቤተ ክርስቲያን ሙሽራዋ ቤተ ክርስቲያን ማለት ምእመናን ማለት ነው። የምእመናን መቤዣቸው ደስታ ያገኙበት አማናዊ ሙሽራ ማን ነው ማለት ነው? ኢየሱስ ክርስቶስ ነው ማለት ነው። ኢየሱስ ክርስቶስን ደግሞ ለእኛ ደስታ ይሆን ዘንድ ወደዚህ ምድር ምግብም ልብስም ጉርስም እንዲሆነን ደስታም እንዲሆነን የላከው ማን ነው? እግዚአብሔር አብ አይደል እንዴ? አዎ እስመ በፈቃዱ ወበስምረታሁ ወመንፈስ ቅዱስ ብለን ብንናገርም አዎ ራሱ ተፈኖኩ ማባቡዬ ከአባቴን ተልኬ መጣው ይላል ስጋ መለሱን ሲናገር። ግን በሱም ፈቃድ በአባቱም ፈቃድ በመንፈስ ቅዱስ ፈቃድ ሊያድነው ወደዚህ ምድር የመጣው ኢየሱስ ክርስቶስ ነው ማለት ነው። እንግዲህ እኒህ ለሰርጉ ኢየሱስ ክርስቶስ ወደዚህ ከመምጣቱ በፊትም መጥቶም የተላኩ አሉ ይህን ሰርግ እንዲታደሙ። ሰርጉ ብሉይ ኪዳን አዲስ ኪዳን ነው ብያቸዋለሁ፣ ወይም ኦሪትና ወንጌል ነው ብያቸዋለሁ። በኦሪት ነቢያትን የእግዚአብሔርን ቃል ተናገሩ፣ አስተምሩ። ድግሱ ነው አየው፣ የሚበላ የሚጠጣ ምናምን አይደለም። ማን ነው ቁርጥ ምናምን ይጠበቃል፣ ጠጅ ምናምንቴ ከተማውማ እንደውም ሰፋ ይላል፣ ቡፌ ምናምን ተብሎ ብዙ ነው የሚበላ የሚጠጣው አይደለም። አዎ ከዚህ የበለጠ ግን የእኛ ሕሊና የማይቆጣጠረው አስቦ የማይደርስበት የማይጠፋ የማያልቅ ማብቂያ የለው ምግብ ኢየሱስ ክርስቶስ ሰጥቶናል። እሱም ቃለ እግዚአብሔር ነው። እሱም ብቻ አይደለም አማናዊ ስጋውና አማናዊ ደሙንም ደግሞ ሰጥቶናል። እሱም የማያልቅ ነው። ስለዚህ የሰዎች የተጠሩ ወዴት ነው? ወደዚህ ነው። መጀመሪያ በትንቢተ ነቢያት በቃለ ነቢያት እሱ ባናገራቸው እሱ በገለጠላቸው ትምህርት ተምረው ክፉ እንዳይሰሩ ጣዖት እንዳያመልኩ ነቢያትን አስተምሩ ብሎ መላኩን ነው ማለት ነው። እና ጌታችን ወይም እግዚአብሔር ነቢያትን አስተምሩ። ለምሳሌ ለሙሴ የተነገረዋል አይደለ? እኔ 10 ትእዛዛት የሚባሉ እነዚህን አድርጉ እነዚህን ደግሞ አታድርጉ ብለህ ለማን ተናገር? ለእስራኤላውያን ለሕዝቦች ተናገር ብሎ ሙሴ ልኮታል አይደለ? አዎ። ከዚያ በኋላ የተነሱ ነቢያትም እግዚአብሔር የገለጠላቸው ብዙ ነገር ተናግረዋል። ግን የመጀመሪያዎቹ መልእክተኞች የሰርጉ ተጠሪዎች ምን አረጓቸው ነው ያለ? ገደሏቸው አይደለ? አዎ። እኒህ አበይት ነቢያት ናቸው። አበይት ነቢያትን የእግዚአብሔርን ቃል ስሙ፣ በሰማችሁት የእግዚአብሔር ቃል ኑሩ፣ ቤተ እግዚአብሔርን አክብሩ፣ በቤተ እግዚአብሔር ሊደረግ የሚገባውን ነገር አክብራችሁ ኑሩ፣ ራሳችሁንም ጠብቁ ብሎ አስተማሯቸው። ግን ምን አረጓቸው? እነ ምናሴን በመጋዝ ተረተሯቸው፣ አንዳንዶቹን በእሳት አቃጠሏቸው፣ አንዳንዶቹን በኃይል ወረወሯቸው ነቢያትን። ይህን አደረጉ ማለት ስለዚህ እኔ የተጠሩ ሰዎች አልተጠቀሙበትም። ምን አሉ ማለት ነው? ኦሪትንም አልተቀበሉም፣ ሰሙ እንጂ አልተገበሯትም። ብዙ ያፈነገጠ ነበረ። እንዲሁ ወንጌልን ደግሞ ሁለተኛ መልእክተኞቹ ሐዋርያት ተናግረዋል። እና ምንድነው ያለ? ቦ ዘሆረ ውስተ ገራይቱ አይ ይቺ እርሻን ግብርናን ስራን ትከለክላለች፣
ስለዚህ ይህችን ሕግ አንቀበልም ብሎ ወንጌልን ያልተቀበለ ብዙ ነው። ቦዘሆረ ውስተ ንግዱ ይህች ሕግ መነገድን ትከለክላለች ብሎ ሳይገባው ማለት ነው። አትከለክልም እኮ እንግዲህ ይገርማቸዋል። ይህች ሕግ ንግድን ትከለክላለች ብሎ ወንጌልን ላለመቀበል ወደ ንግዱ ይሄዳል፣ ንግዱን አብልጦ። ሌላኛው ደግሞ ይህች ሕግ ወንጌል ምን ታረጋለች ብሎ ወይናችሁን አትንከባከቡ በወይን ስራ አትኑሩ ትላለች ብሎ ሕገ ወንጌልን ቸላ ብሎ ወደ ወይን ስራው ይሄዳል ይላል። ምን እንቸላ ብሎ ወደ እርሻው ወደ ንግዱ ወደ ወይኑ ቦታ ሄደ። የሰርጉ ቦታ ሰርጉ ሕገ ወንጌል ነው እያቸዋለሁ። እንግዲህ ሰርጉ ሕገ ወንጌል ከሆነ ይሄ ለምሳሌ የተጠቀሰ ነው። ትምህርቱ የምሳሌ ትምህርት ነው። ለጊዜው ለነሱ ነገር እንጂ ጌታችን መድኃኒታችን ኢየሱስ ክርስቶስ ሕገ ወንጌልን ሰርግ አድርጎ ኑ ወደ ሕገ ወንጌል ቅረቡ፣ የወንጌልን ቃል ስሙ፣ እሱ ምግብ ነው፣ እሱ ልብስ ነው፣ እሱ ጉርስ ነው ብሎ ሰጥቶናል እያንዳንዳችን ማለት ነው። እንግዲህ ከዚህ የመጽሐፍ ቅዱስ ክፍል አንጻር እኛ ስንመዘን ንስሐ የነፍስ ማጠቢያ ነው፣ የነፍስ ሳሙና ነው። የእግዚአብሔርን ቃል መስማት የነፍስ ምግብ ነው፣ የነፍስ ቀለብ ነው። አጠቃላይ ምግባራት መንፈሳዊያት በሙሉ ከእግዚአብሔር ጋር ለመኖር ይጠቅማሉ ብላ የምትናገር ማናት? ሕገ ወንጌል ናት ማለት ነው። ከዚህ አንጻር ስንቶቻችን ይህችን ቸላ ብለን፣ አንዳንዶቻችን ወደ ሥጋ ፈቃዳችን፣ የሥጋ ፈቃዱ ብዙ ነው። እንግዲህ ስንቱ የሥጋ ፈቃዳችሁ ሕገ ወንጌልን ሰምታችሁ ሕገ ወንጌልን ተገብራችሁ በሕገ ወንጌል ለመኖር አስቸግሯችኋል። እስኪ መዝኑ ራሳችሁን። ድግሱ አለ፣ ወንጌሉ ቃሉ ራሱ ምግብ ነው። ከዚያ ሲያልፍ ደግሞ ወንጌሉን ከመገቡ በኋላ ከበሉት በኋላ የማያሰርበው ምግብ በሰርጉ ቤት አለ፣ እሱንም ተመገቡ ብሎ አዘጋጅቷል። ከዚህ አንጻር ምን ያህሎች ሰምተናል? ምን ያህሎች ቸላ ሳንል በተማርነው ትምህርት ከሰርጉ ከተዘጋጀው ድግስ ለመቀበል ለመቋደስ ለመቅመስ ተዘጋጅተን ይሆን? እስኪ ራሳችሁ መርምሩ። አብዛኛው ሰው ስለ ሥጋው ደግሞ ሲነገረው አሁን ወጣት ነኝ፣ የሥጋ ፍላጎቴ ብዙ ነው፣ እነዛውም ከትዳሩ በፊት የማይገባ ነገር እንዳረግም ያስገደኛል ሥጋ ይላል። አየው፣ ምኑን የመረጠ ነበረ? እርሻውን የወደደ ነበረ። እርሻ እኮ ገና ዘር የሚበተንበት ከዚያ በኋላ ቅጠል ብቻ ገና የሚወጣበት እኮ ነው። ፍሬ እንኳን መጀመሪያ አይታይበትም። ይሄኛው ግን የበሰለ ነው። ይሄኛው ግን የሚያጠግብ ምግብ ያለበት እኮ ነው ሰርጉ ቤቱ። እንቶቻችን ለሐሳርና ለጉስቁልና ወደሚዳርገን ስጋዊ ምኞታችን ስጋዊ ፍቶታችን የተጠራንበትን የታደምንበትን ሰርግተን ሄደን ይሆን? እያንዳንዳችን ምክንያታችን ይለያል። አዎ አሁን ወጣት ነኝ፣ አሁን ስጋዬን ማስደስበት ጊዜ እንጂ ወደ ቤተ እግዚአብሔር ወደ ሰርጉ ቤት ቀርቤ ከሰርጉ ምግብ የምበላበት ጊዜ አይደለም የሚለው ብዙ ነው። አሁን ቢጠየቅ ማአት ሰው እናገኛለን፣ እዚህ ራሱ ማለት ነው። እኔ የሚያሳስበኝና የሚያስፈራኝ ወደ ሰርጉ ቤት በሚገባ መጥቶ የሰርጉን ምግብ አለመብላት፣ ለሰርጉ ቤት በሚመጥን ሆኖ ተዘጋጅቶ አለመምጣትና የሰርጉን ጠሪዎች አለመቀበል ማስቀጣቱን ሳስብ ይጨንቀኛል። አያስጨንቅም እንዴ? አዎ፣ ጠሪዎችን ያልተቀበሉ የገደሉ ሰዎች ወዲያውኑ እንዲገደሉ ሆኗል አይደል እንዴ? አዎ፣ ለሰርጉ ቤት በሚመጥን መንገድ ያልተዘጋጁ ሰዎችም ምን ሆነዋል? ወጥተዋል። ጥርስ ማፋጨት፣ ልቅሶ፣ መከራ ወዳለበት እንዲወርቁ እግራቸውና እጃቸውን አስራቸው ጣሏቸው ተብለዋል ማለት ነው። የሰርጉ ጠሪዎች እኛ እኮ ነን። የሰርጉ ተጠሪዎች ለእኛ እኮ ነው ሰርጉ የተዘጋጀ አይደለም እንዴ? ለእኛ ነው የተዘጋጀ። ቸለል ብለን ያለፍነው ብዙዎች ነው። ዛሬ ወደ ንስሐ ጊዜ ነው። ዛሬ የጾም ጊዜ ነው። ዛሬ ትሕትናን ገንዘብ የምናደርግበት ጊዜ ነው። ዛሬ መንፈሳዊ አገልግሎትን የምንሰራበት ጊዜ ነው። የሰርጉ ቤት ልብሶች በነገራችን ላይ እኔ ናቸው። ምን ናቸው የሰርጉ ቤት ልብሶች? እንደዚህ ነጭ ልብስ መልበስ ብቻ እንዳይመስላችሁ፣ ይህ ለሰሙ የተነገረ ነው። ምግባራት መንፈሳዊያት ናቸው የሰርጉ ልብሶች። አዎ፣ ምንድነው ይሄ በሰርግ ቤት የመጣው ሰው ምንድነው የተባለ? ቢያንስ እንኳን ያለውን ያጥበው ነበረ ማለት እኮ ነው።
ምን ብሎ ይጠይቃል ጌታ ማለት ነው። የሰርጉ ቤት አዘጋጅቷል። ቤተክርስቲያን የሰርግ ቤት ናት። ግን ወደ ቤተክርስቲያን መጥተህ ለምንድነው ንስሐ ያልገባህ? መንፈሳዊ ስራ ያልሰራህ? ቅዱስ ሥጋውን ክቡር ደሙን ያልተቀበልክ? ወጣትነትህን እግዚአብሔር የምታስብበት ዘመን ሲሆን ለክፉ የተጠቀምከው ለምንድነው ብሎ ይጠይቀዋል ማለት እኮ ነው። እና መልሱም ሊሆን ይችላል ባህሪዬ ደካማ ስለሆነ ሁሉ ማድረግ አቃተኝ ብሎ ይመልስለታል ብለው መምህራን ይናገራሉ። አሁን እኮ በጣም ብዙ ሰው ማለት ነው ለምን ነው ኃጢአት የምትሰራ? ለምን ነው በስጋ ፍቶት ይወደቅ? ዝሙት እንደዚህ ያልከው እንዴ ሲባል ተፈጥሮዬ ነው፣ ይሄ ባህሪዬ ነው፣ የወጣትነት ዘመኔ ነው፣ አልቻልኩም ይላል ማለት ነው። አባቱ ሲጠይቀው እንዲህ ያለ አብዛኛው ስለማልችል ነው ይላል ማለት ነው። ምክንያቱም ከተዘጋጀው በማዕዱ ከቀረበው ምግብ ይልቅ እርሻ የወደዱ ሰዎች እንደነበሩ የቀረበ ማዕድ እያለ ስጋዊ ፍቶትን የሚያጠፋ ማዕድ እያለ የነፍስን ጉልበት የሚያጠነክር ማዕድ እያለ ገና ወደ ምረት የሚያገባ መውጣት መውረድ ያለበትን ድጋም ያለበትን መምረጥ ማለት ነው። ይሄ ወጣትነት መቼም አባቴ እንደምታውቁ ወጣትነት ከባድ ነው ነው። ይኸው ምክንያት አይድንም። እኛ እርሻቸውን መርጠው ነበረ። ምክንያቱም እርሻ ተከለከላለች ብሎ ማለት ነው። እርሻ ተከለከለ ምጎንጀ የሥጋ ፈቃድ ለማለት ነው። ምን ትላለች ምጎንጀ? አትስረቅ ትላለች አይደል እንዴ? አትዝረፍ ትላለች፣ አትዘሙት ትላለች፣ ክፉ አትስራ ትላለች፣ በንስሐ ታጠብ ትላለች። ስለዚህ ይህን ነው የጠሉት እነሱ። ይህን የጠላ ነው እኛም እኮ ይህን ጠልተን ነው በመከራ የምንኖረው። ይህን ጠልተን ነው ትዕግስት የሌለበት የሰከነ ማስተዋል የሌለበት ሁከት የበዛበት መቀጃጀር የበዛበት ህይወት ውስጥ ዓለም ውስጥ የምንኖረው ለዛ ነው። ስለዚህ ማዕዱ የቀረበ ነው እና ለምንድን ነው ባህሪ ደካማ ነው ብሎ መለስ? እውነት ነው። የሰው ልጅ ባህሪው ምንድን ነው? ደካማ ነው አይደል እንዴ? አዎ። የእግዚአብሔር ባህሪ ግን ምንድን ነው? ጠንካራ ነው። የእግዚአብሔር ባህሪ ምንድን ነው? ሁልጊዜም ንጹህ ነው፣ ሁልጊዜም ቅዱስ ነው፣ ሁልጊዜም እውነት ነገር ይሰማል። የሰው ባህሪ ግን ምን ይሰማዋል? ኃጢአትም ጽድቅም አይደል እንዴ? ውሸትም እውነትም፣ ክፉ መስራትም በጎ መስራትም ይስማማዋል። የሰው ልጅ ባህሪ ሲገልጡ አባቶቻችን ሊቃውንት ምን ይላሉ? የሰው ልጅ ባህሪ እንደ ነጭ ልብስ ነው ወይ እኔ እንደለበስኳት ያለ ማለት ነው። ይሄ ቀይ ቀለም ውስጥ አስገባው ምንድነው የሚሆነው? ምን ይሆናል? በደም ንገሩኛ። ቀይ ቀለም። ጥቁር ቀለም ባስገባውስ ምን ይሆናል? ጥቁር ቀለም። ቢጫ አስገባውስ ቢጫ ይሆናል። ሁሉም ነገር ይስማማዋል። የሰው ባህሪም እንደዚህ ነው። ጽድቅም ኃጢአትም ይስማማዋል ማለት ነው። ይስማማዋል። የእግዚአብሔር ባህሪ ግን ምንድን ነው? ጽድቅ እንጂ ኃጢአት፣ እውነት እንጂ ሐሰት አይስማማውም። የእሱ ባህሪ እንዲህ ነው። የእኛ ባህሪ ግን አሁን እንዳልኳችሁ በዚህ ልክ ነው። ግን የእኛ ባህሪ ደካማ ቢሆንም ግን ደካማ ነው ብለን ምክንያት ልናረገው አይገባም። ምንም ባህሪው ደካማ ቢሆን ይህን እንኳ ከንስሐ አባቱ አድርሶ ለምን ንስሐ አልተቀበለበትም ያሰኘዋል ማለት ነው። ዛሬ የንስሐ አባትና የንስሐ ልጅ መርሐ ግብር አይደለ? አዎ። ሰው ምንም ኃጢአት ቢሰራ ምንም ባህሪው ደካማ ስለሆነ ይሄ ምክንያት ሆነ ብሎ ሁሌም በዚያ መኖር የለበትም። ከኖረ ምን ያስብለዋል? ያስወጣዋል ማለት ነው። የሚገባውን ልብስ አልለበስክም ውጣ ይባላል። እናም ስቃይ ጥረስ ማፋጨት ባለበት መከራ ያገኘዋል ማለት ነው። እና ስለዚህ ምን ይጠበቅብናል ማለት ነው? ባህሪያችን ደካማ ሆኖ እንኳን ብንወድቅ ይሄን ከድክመት የተነሳ የተጓሳቆለውን በኃጢአት የወደቀውን ማንነታችን ለነፍሳችን ማሳየት አለብን። እንዴ ክርስቶስ እኮ ያዳነውን የፈወሰውን ሰው እኔ ብቻ አድኛለሁ ይበቃል አላለውም አይደል እንዴ? ኩር አፍትን ርዕሰከ ለካህን አይደል ያለው? ሂድ ራስህን ለካህን አሳይ ነው ያለው እኮ። እሱ እኮ አድኖታል፣ ፈውሶታል እኮ። ግን ራስህን አሳይ፣ በደለኛነትህ ምን በል ማለት ተናገር ማለት አይደል? ተናገር ማለት እኮ ነው። አየው። ስለዚህ ከሰርጉ ቤት ለመግባት የሚለበሰው ልብስ የመጀመሪያው በንስሐ መታጠብ ነው። ሁለተኛው በቅዱስ ሥጋውና በክቡር ደሙ መጎናጸፍ ነው ማለት ነው። መንፈሳዊ የሆነውን ስራ ሁሉ ማድረግ፣ በመንፈሳዊ አገልግሎት መጽናት ማለት ነው። ስጋ እንዲያልፍ በመረዳት ለነፍስ መኖር ማለት ነው። ይህ ነው ልብሰ መራ፣ የሙሽራ ልብስ፣ የሰርግ ቤት ልብስ ማለት ይህ ነው ማለት ነው። ስለዚህ እህቶቼ፣ ወንድሞቼ ወደ ሰርጉ ቤት ተጠርታችኋል። ዛሬውኑ ንስሐ ልበሱ፣ ዛሬውኑ ትሕትናን ልበሱ፣ ዛሬውኑ ለመንፈሳዊ ነገር መታተርን መትጋትን ተላበሱ፣ ተጎናጸፉ። እናም በቅዱስ ሥጋውና በክቡር ደሙ ክበሩ። እሱ ነው የሰርጉ ቤት ልብስ ማለት ነው። እሱ ስንለብስ ምን አለ?
የሰርጉ ቤት በዚህ ቃለ ወንጌል ነው፣ ወንጌል ናት፣ ኦሪት ናት፣ በወንጌል የተነገረው ቃል ነው ብለናል። ሌላው ቅዱስ ቤተክርስቲያን ናት ብለናል። ግን በኋላ በዋናኛነት የሰርጉ ቤት መንግስተ ሰማያት ናት ማለት ነው። መሰበሰባችን እዚህ መገናኘታችን በዛ ሰርጉ በሚዘጋጅበት ጊዜ የሰርጉ ቤት መንግስተ ሰማያት በምትከፈትበት ጊዜ ልብሰ መራ የሙሽራ ልብስ ለብሶ ለመግባት ልብሱ የሚሰራው ዛሬ ነው። አዎ ልብሱ ሌላ አናሚ የልብስ ጠረኛ ሸማኔ ያስፈልገውም። እያንዳንዳችን ለብሰን የምንሰራው ልብስ ነው። ስለዚህ ልብሳችን ዛሬ እንስራ። የልብሳችን መስሪያ ቀኑ ዛሬ ነው። የሰርጉ ቤት መግቢያ ልብስ የሚሰራ በእያንዳንዱ ሰው መንፈሳዊ ተግባር ነው ማለት ነው። ሌላ ሰሪ አያሻው። ስንቶቻችን ልብሳችን ሰርተናል፣ ልብሳችን አንጽተናል። አዎ እና እኒህ ታዛዦች ሰርገኛውን ይጠሩ የነበሩ ደግሞ መላእክት ናቸው ማለት ነው። እንግዲህ መንግስተ ሰማያት ናት የመጨረሻዋ የሰርግ ቤት ብለን ስለተናገርን ያኔ እንግዲህ የምንነሳበትን ግብር ታውቁታላችሁ አይደል? ስንነሳ እንዴት ነው የምንነሳ? አምረን ነው የምንነሳ? ኃጢአት ከሰራን ምን ሆነን እንነሳለን? በሞቴ ስለምታውቁት ንገሩኝ። እሱ ብቻ እንድታስቡ ነው የሚፈልገው። አሁን ትምህርቱ ይሄ ዕለተ ምጽአት እንድናስብ ነው። የትኛው ትምህርት ይሰጥ፣ የትኛው ምስጢር ይመስጠር ዕለተ ምጽአት እንድናስብ ነው። ያኔ ስለሆነ እያንዳንዱ ዋጋውን የሚያገኝ ማለት ነው። እስቲ አስቡ፣ እንዴት ሆነን እንነሳለን? አመለተ ፍዳ ወአመለተ ደይ ወአመለተ እግዚአብሔር ምን ተይብላ ለነፍስ አይደለም ይባል እንዴ? በምጽአቱ እንመራዋለን። በዛ በፍርድ ቀን ነፍሳችን እቺ የእግዚአብሔር ቀን ናት፣ የእግዚአብሔር ዕለት ናትና ነፍሳችን ምን ላታለን አይደለም ይል ቅዱስ ያሬድ። ያ ቀን የጭንቅ ቀን እንደሆነ በዛ በጭንቅ ቀን ግን ምኖ መገኘት ይቻላል? አዲስ ልብስ የሰርግ ቤት ልብስ ለብሶ መገኘት ይቻላል። እሱም ራሱ እያንዳንዱ ሰው የሚሰራው ነው እንዳልኳችሁ ማለት ነው። እና ምንድን ነው የሚል ያኔ አመ ይለብስ አብ ልብሰ ፍዳ ወያሞጥ ሞጣይተ በቀል። አዎ አመ ይለብስ አብ ልብሰ ፍዳ፣ እግዚአብሔር አብ የሰውን የየስራውን ዋጋ የሚከፍልበትን ግርማ መንግስቱን በሚገልጥበት ጊዜ ግርማ መንግስቱ እግዚአብሔር ወልድ በከትሲት ለኛ በተሰቀለበት መንገድ ተሰቅሎ ሲመጣ ሊፈርድልና በሚመጣበት ጊዜ ያኔ አሚሃ ይትከሰት ወይሰጣ፣ ያን ጊዜ የሰራነው ሁሉ ስራ ይገለጣል፣ ይታያል ነው የሚለው። እንግዲህ ሲገለጥ በጥሩ መንገድ ስንገለጥ የሰርጉን ልብስ ለብሰን አምሮብን እንታያለን ማለት ነው። እንግዲህ ልብሳችን አስቀድሞ ካልሰራን ደግሞ ክፉ በሆነ መንገድ እንታያለን፣ እንገለጣለን ማለት ነው። ያኔ እንግዲህ መላእክትን ምን ይላቸዋል ማለት ነው? በሉ ይሄ የሰርግ ልብስ ስላለበሰ ከዋም እንኳን ስላደረሰው ምን ይባል ያለ እሰሩት ጅግሩና ውጡታል የተባለ ለኒህ ኃጢአትም ቢሰሩ ኃጢአት መስራት ይገባሉ አይባልም። ቅሉ የሰው ልጅ ባህሪ ደካማ ስለሆነ ኃጢአት ቢሰሩም በንስሐ የታጠቡ ስለሆኑ ለንስሐ አባታቸው ተናግረው ኃጢአታቸውን ያላረቁ ስለሆኑ እኒህ ለኔ አይገቡም። ሁሩም እኔ ርጉማን ውስጥ ዘላለም፣ እናንተ ርጉማን ናችሁ፣ ለአባታችሁ ለዲያብሎስ የተዘጋጀን ለሰራዊቱና ለአባታችሁ ለዲያብሎስ ወደ ተዘጋጀ ወደ እሳት ግቡ መባሉን ለመናገር ነው ማለት ነው። ይህን ስንሰማ ዛሬ ልብሳችን ለማጠብ እንዘጋጅ ይመስለኛል። ባደፈ ሕይወት በተጎሳቆለ ሕይወት የሰርጉን ባለቤትና ሰርገኛውን በሚያስቀይም መንገድ የምንገለጥ አይመስለኝም። ስለዚህ ልብሳችን እንድናጥብና በሰርገኛው ታዳሚ ውስጥ አምረን እንድንገኝ እግዚአብሔር ይርዳል። ስለዚህ ከዚህ ሰርግ አንጻር እናንተ ምን አሰባችሁ? እዚህ ሰርግ መጠራት አትፈልጉም? ተጠርታችኋል። ከዚህ ሰርግ ምግብ መብላት አትፈልጉም? የሰርግ ቤት እኮ ደስታ አለበት። የሰርግ ቤት እኮ የሚበላ የሚጠጣ አለበት። ታዲያ ከዚህ ሰርግ አለመገኘት ምን ሊሆን ይችላል? አዎ ስለዚህ ቅዱስ ጳውሎስ እንደተጠራበት ሰርግ ሊቁ አባ ጊዮርጊስ እንደመሰከረው እንደዛ ወደ ሰርጉ እንዲጠራን የሚያደርግ ምግባር ይጠበቅብናል ከኛ። ኢየሱስ ክርስቶስ ጥዑመ ስም ዘጸዋዕኮ
በስም ጸውአነ ውስተ ከብካብከ ዘበሰማያት ይላል ደግሞ አባ ጊዮርጊስ። ኢየሱስ ክርስቶስ ጦመ ስምህ የሚጣፍጥ ኢየሱስ ክርስቶስ ዘጸዋእኮ ለጳውሎስ በሚጣፍጥ ስምህ ጳውሎስን የጠራኸው አንተ ሆይ ጸዋአነ ውስተ ከብካብከ ዘበሰማያት። ከብካብ ይለዋል እዚህ የሚደገሰውን ቢፌ ያለበትን የሚያሰክረው ስጋን ወደ ፍቶት የሚከተው ምግብ ያለበት አይምሰልህ። እሱ ዘበከብካብከ ዘበሰማያት በሰማይ ባለ በሰርግ ቤትህ ጳውሎስ እንደጠራኸው እኛንም ጥራን ይላል። አዩ በደንብ ማስተዋል ያስፈልጋል ክርስቲያኖች። ጳውሎስ ምን ነበረ? ክርስቶስን እኮ ሲረግጥ ነበር አይደል እንዴ? ሲሰቅል ነበረ። ጳውሎስ በኃጢአት ነበረ ያኔ፣ ክርስቶስን ረግጧል። ዛሬ በስጋችን ክርስቶስን ያረግጣል እንዴ? የአካላችን የክርስቶስ አካል ነው አይደል? የለበሰው ክርስቶስ ነው አይደል? በሱ ዝሙት ያልሰራበት፣ በሱ መጥፎ ምኞት ያልተመኘበት፣ በሱ መጥፎ ነገር ያላየበት፣ በሱ መጥፎ ስራ ያልሰራበት ሰው አለ እንዴ? ከጳውሎስ መርግጥ አይተናነስም ማለት ነው። ልክ ጳውሎስ ክፉ ስራ ሰርቶ ነበረ። እሱን ግን ምን አለ? ዘጸዋእኮ ለጳውሎስ ሳትቀየመው መዓት ሳታመጣበት በሚጣፍጥ አንደበትህ ዘጸዋእኮ ለጳውሎስ ጳውሎስ እንደጠራው ውስተ ከብካብከ ዘበሰማያት እኛንም በማያልፈው በማይጠፋው መንግስት ምን ብለን ነው የሚለው? ጥራን፣ ጸዋዕነ፣ ጥራን ወደዚያ አንበለው። አዎ ወደ ሰርጉ ቤት እንዲጠራን የሚያደርግ ምግባር ዘንድ እንገኝ እግዚአብሔር ይርዳን። አዎ ቅዱስ ጳውሎስን ታስታውሳላችሁ? በደማስቆ ሲጠራው መብራቅ አወረደና እንዲስተካከል አደረገው። አይኑን አጠፋው እና ምንድን ነው የመጣብኝ አለ። ማን ነው አለ። እኔንም ደቀ መዛሙርቲንም ካሉበት አላሳድር ካደሩበት አላውል የምትለኝ የናዝሬቱ ኢየሱስ ነኝ ብሎ ተነገረው አይደል እንደምታስታውሱት። እና ምን አለ? ምን ተግበር፣ ምን ማድረግ ይቻላል፣ ምን ላርግ አይደል ያለ ቅዱስ ጳውሎስ። አሁን እናንተ ወጣቶች ናችሁ፣ ምን ላርግ በሉ፣ ምን ላርግ በሉ። ምን ላርግ ካላችሁ እንደ ቅዱስ ጳውሎስ ታዘዙና በንስሐ ታጠቡ፣ መንፈሳዊ ምግባራችሁን አሳድጉ፣ መንፈሳዊ ጎዳናችሁን ጥረጉ። ሰንከል ካላው በዝሙት የሚወርቀው ህይወት ይብቃው። ስለ ሃይማኖታችሁ ኑሩ። ስለና ስለናንተ የተሰቀለውን ዋጋ የከፈለውን በዕለተ ዓርብ ደሙን ያፈሰሰውን ኢየሱስ ክርስቶስን በማሰብ እንኑር። እሱ ሲሆን ነጭ ልብስ ለብሰናል እና ምን እንጠራለን? ቅዱስ ጳውሎስ ሲረግጠው ነበረ፣ በሚስማር ችንካር ሲያጠብቅ ነበረ፣ ግን ጠርቶታል። ምን ስለሆነ? ምን ላርግ? አሁን ከሰራው ስራ የመለስ ዘንድ የሰራውን ስራውን ነግሯል። እንዲህ ያረክብኝ ነህ አይደል ያለው። ዛሬ እኮ ቅዱስ ቤተክርስቲያን እንዲህ ያርጋችኋል፣ እንዲህ ያረጋችሁ ነው፣ እንዲህ አታርጉ ነውር ነው እያለች አትናገርም እንዴ? እኔም እኮ በጣም ትንሹ አባታችሁ እኮ እንዳቅሜ እንዲህ አታርጉላችኋለሁ አይደል? አዎ ይሄ እኮ ዝም ብሎ አይደለም እኮ። ይሄ ትምህርቱ የሊቀ ካህናት በአማን መምህር የሚባለው ኢየሱስ ክርስቶስ ትምህርት ነው፣ የኔ አይደለም። እኔማ ሰው ነኝ፣ እኔማ ምንም ነኝ እኮ። ሌሎቹም እንደዛው የሚያስተምረው ኢየሱስ ክርስቶስ ነው። ስለዚህ ያን ሰምቶ ተምሮ እንደ ቅዱስ ጳውሎስ ወደ ሰርጉ አለመጠራት አለመታደል አይደለም እንዴ? አለመታደል ነው። አዎ ትናንት በኃጢአት እንደ ጳውሎስ እንኖር ይሆናል። ትናንት በኃጢአት ክርስቶስ በዋጀው በአካላችን ክፉ ሰርተን አስቀይመነው ይሆናል። ትናንት ግን ዛሬ ማለት አይደለም። ዛሬ ናት። ስለዚህ ዛሬ እንጠቀምባት፣ ዛሬ ለንስሐ እንብቃ። ዛሬ የስጋችን ፍላጎት እምቢ እንበለው። የስጋ ፍላጎት አብዛኛውን ጊዜ የሚመጣው ስጋ ሲደላው ነው እና ስጋን ሰይጣን ሲቀኘው ነው። ስለዚህ የስጋን ፍላጎት እምቢ ማለት ሰይጣን እምቢ ማለት ጭምርም ስለሆነ ማለት። ስለዚህ ምን ይለናል? ለምን ትቦይ ከዘይ ለበስከል ሰመራ፣ የሰርግ ቤት ልብስ አትለብስ ወደ ሰርግ ቤት ለምን ገባ ይላቸዋል። አዊ ማለት የክርስቲያን ስራ ሳይሰሩ መንግስተ ሰማያት መግባት እንደሌለ ማሳየት እኮ ነው። ይኸው ልብሰ መራ የሰርግ ቤት ልብስ ማለት የክርስቲያን ስራ ማለት ነው። የክርስቲያን ስራ ሳይሰሩ የት መግባት አይቻልም? መንግስተ ሰማያት መግባት አይቻልም። ቤተክርስቲያን መግባት አይቻልም። በነገራችን ላይ ታስታውሳላችሁ፣ አሁን ያለንበት ሳምንት ምኩራብ ነው አይደል እንዴ? የቤተ መቅደሱን ነገር የምናስታውስበት ነው አይደል እንዴ? እና በቤተ መቅደሱ የሚኖሩ ሰዎች ሊያረጉት የማይገባውን ስራ ይሰሩ ስለነበረ ላሙን፣ በጉን፣ ርግቡን፣ ዋኖስን ሲሸጡበት ስለነበረ ምንድነው የተባሉ? አሰስሉ አውጾ ዘንተ ምሴ ወይትረስይዎ ቤታዊ ወይትረሱ ቤታዊ ቤተ ምስያት ቤተየስ ቤተ ጸሎት ይሰመይ ወአንቱም ሰረሰይክምዎ በአተፈያት ወሰረቅት አይደል ያላቸው። ትናንት ስለተማር ነው ብዬ ነው።
አዎ ይህን ከዚህ አውጡ አይደል ያላችሁ? አውጡ። ለቤተ መቅደስ የሚመች ስራ አይደለም። የንግድ ቤት አይደለም፣ የጸሎት ቤት ነው። እግዚአብሔር ምሕረት እንዲሰጥ የእግዚአብሔር ምሕረት እንዲመጣ እግዚአብሔር በጸሎት የሚለመንበት ቤት እንጂ የሚነገርበት አይደለም። ይህንን ከዚህ አውጡ። አዎ የአባቴ ቤት የንግድ ቤት አይደለም፣ የጸሎት ቤት ነው። እናንተ ግን የንግድ ቤት አደረጋችሁት። ይህን ከዚህ አስወግዱ ነው የተባለ። ስለዚህ ይህን ማስወገድ ይጠበቃል ማለት እኮ ነው። በቤተ መቅደሱ ሲገኙ ይህን አሰራር ይህን አስተሳሰብ እኒህን የኃጢአት ምንጭ የሆኑ ነገሮችን ሁሉ አርቆ መቅረብ እንደሚገባ ያየንበት ሳምንት ነው ማለት ነው። እናም በዚህ ልክ ሳንገባ አርቁ፣ አስወግዱ፣ መልበስ ያለባችሁን መገለጥ ባለባችሁ መንገድ ተገለጡ ብሎን አንገነስልን አንታይስልን ምንድን ነው የሆነው? ታስታውሳላችሁ? ወገብረ መቅጸፍተ ጥፍጣቤ ዛብል አይደለም? የገበር ጅራፍ አበጅ አይደል እንዴ? እና ምን አደረገት? መጋረፍ ጀመረ። ያው እኮ ነው። ቅድም በሚገባ ያልገባውን ወደ ሰርጉ ቤት ምን አደረገው? ታስሮ እንዲወጣ አድርጎታል። እዚህ ደግሞ ጅራፍ አንስቶ ሲጋረፍ ታያላችሁ አይደል እንዴ? እየገረፈ ሲያስወጣቸው ተመልክተናል። ስለዚህ አሁን ትምህርቱ አሁን ወንጌል መነገሩ ጅራፍ ሳይነሳ ጅራፍ ሳያዘጋጅ ለቤተ መቅደሱ የሚመች ምግባር ዘንድ እንገኝ ነው። ለዛ ነው የምንማረው ማለት ነው። ስለዚህ በዛ ልክ እንድንማር እግዚአብሔር ይርዳል። እና ከዛ ለመድረስ መልካሙን ልብስ ያማረውን ልብስ ለመልበስ ደግሞ ሰው በጽድቁ ብቻ አይለብሰውም። ሰው በጽድቁ ብቻ ይለብሰዋል? ሰው በስራው ብቻ መጽደቅ ይችላል? በጣም በምን ነው የሚጸድቀው? ሰው ከስራው ጋር የእግዚአብሔር ቸርነት አይደል እንዴ? አዎ አባ ጊዮርጊስ የተናገረው ብዙ ጊዜ ደስ ይለኛል፣ ሰውም ያስደስታል። በእርግጥ ኦ በግ ዛሪያ በርብሰ ደብረ ጽዮን ዘቆምከ ኢትፍልጠነ ከብካበ ቅዱስ መራከ ይላል። አንተ በጽዮን በሰማያዊት ኢየሩሳሌም የቆምከው አማናዊ በግ ኢየሱስ ክርስቶስ ሆይ ኢትፍልጠነ ከብካበ ቅዱስ መራከ። ኢየሱስ ምንድነው? እግዚአብሔር አብ ነው እንደሚለው ኢትፍልጠነ ከብካበ ቅዱስ መራከ። ቅዱስ ከሆነው ከሶስቱ ቅዱስ አንዱ ቅዱስ እግዚአብሔር ወደዚህ ምድር መጣ ብለን አይደለ? ቅዱስ ሙሽራው ኢየሱስ ክርስቶስ ነው ብለን አይደለ? ከብካበ ቅዱስ መራከ። ቅዱስ ከሆነው ከሙሽራ ከኢየሱስ ክርስቶስ ከባሕሪ ልጅ ሰርግ ኢትፍልጠነ አትለየን ይላል። ይህን ሲል ምን ማለቱ ነው? በስራችን አይደለም ያለው። ኢተዘኪረከ አበሳነ ወአናክስየከ ጌጋየነ በምሕረትከ ተዘከረነ። እንደ ስራችን አይደለም ይህን ስንልህ ይላል። እንደ ስራችን አይደለም። እኛማ ፍጹም መሆን አንችልም። አንተ ነህ ፍጹም። ከእናትህ ከድንግል ማርያም ውጭ ኃጢአት የማይሰራ ፍጥረት የለም። አንተም ሰባይሪ ኮነ ንጹሐ በቅድሜ፣ ሰማይ እንኳን ሳይቀር በፊቴ ንጹሕ አይደለም ብለህ ተናግረሃል። ስለዚህ ንጹሕ አይኖርም። ነገር ግን ምን አለ? ኢተዘኪረከ አበሳነ፣ አበሳችን በደላችን ይቅር ብለህ ወአናይስየከ ጌጋየነ፣ እጅግ በጣም የበዛውን በደል የበዛል ክፉ ስራችሁን ደግሞ ምን ብለህ ይቅር ብለህ ትተህ በምሕረትከ ተዘከረነ፣ በምሕረትህ አስበን ከእልፍ እንዳንለይ ከቅዱስ ልጅ ሰርግ እንዳንለይ። ያቺ ሰርግ የት ናት? መንግስተ ከዛ እንዳንለይ እባክህን እያለ ሲመጸና ያለ እንዲህ ማለት የሚገባል ማለት ነው። አዎ በምሕረትከ ተዘከረነ፣ በይቅርታ አስበን እንበለ ምሕረትከሰ አልቦ ዘይድህን። ካላንተ ምሕረት ሲጠቀልለው ካላንተ ምሕረት ምን የለም የሚድን የለም፣ ወደ ሰርጉ ቤት የሚገባ የለምና በምሕረት አስበን ይላል ማለት ነው። አየህ ጥበበኛውን ታስታውሳላችሁ? ጥጦስን ወይም የማና የሚባለውን ከክርስቶስ በቀኝ የተሰቀለውን። አዎ ይህን ያለው ተዘከረን ዓመት መጽሐፍ መንግስት ካረል ያለው እንዴ ይህን ሲል ነው። እንግዲህ በስራው ነው ፈያታይ አሁን የዳነው እንዴ? ጥጦስ የዳነው በስራው ነው እንዴ? ምሕረቱን ተረዳ። ሁሉን የሚያረግ ሁሉን ቻይ አምላክ እንደሆነ ተረዳ። ፍጹም አመነ። ፍጹም እምነት ስላለው በመንግስት በመጣ ጊዜ አስበኝ ሲል ቸርነቱን ሲማጸን ምን አደረገው? አዳምን ቀድሞት እንዲገባ ያደረገው እንዴ? እና ይህ ነው ማለት ነው። ስለዚህ በዚህ ልክ ለሰርጉ የተዘጋጀ እንደሆነ አምላካችን ይርዳን። እንዲያው የሰርግ ቤት ካነሳው ላይ ቀር መተው ማልፈልጋት አንዲት ነገር አንስቼ ጨርሳለሁ ትምህርቴን። እሺ ሌላኛው የሰርግ ቤት ማንም እንደፈለገ ዘው የማይልባት የሰርግ ቤት ድንግል ማርያም ነች። ዝም ብዬ ባጭር ቋንቋ ልግለጥላችሁ። የሰርግ ቤትነቷን ደግሞ የምናየው
ዛሬ ማን ነው? ሰኞ ነው ዛሬ? ሰኞ ነው። እሺ የረቡዕ ውዳሴ ማርያም ስትጸልዩ አግኝታችሁ ታውቃላችሁ? ማርያም ድንግል ከብካብ ንጹህ ብሎ ወመርአ ቅዱስ በቃ ይህ ነው። ሙሽራዋ ያማረላት ሙሽራዋ የተዋበላት ንጹህ የሰርግ ቤት አንቺ ነሽ ያላት ቅዱስ ኤፍሬም ድንግል ማርያም ሌላ የሰርግ ቤት ማለት ነው። ማንም አዳፋ ለብሶ በምግባር ቆሽሾ የማይገባባት የሰርግ ቤቷ ማናት? ስለዚህ ድንግል ማርያም ናት። ስለዚህ ድንግል ማርያም እንድትወዳችሁ ድንግል ማርያም እንድታማልዳችሁ ስለ ትምህርታችሁም ሳይቀር እኮ ነው አይደል? ትምህርቱ የሚገልጠውን አማናዊ ምግብ ያመጣችሁ እኮ ድንግል ማርያም አይደለች እንዴ? አዎ ስለ ብዙ ሕይወታችሁ ድንግል ማርያም እንድትጨነቅላችሁ ድንግል ማርያም እንድታያችሁ የሚሆን ሰውነት ይኖራችሁ። አዎ ወደ ድንግል ማርያም ከገባችሁ የሰርግ ቤት ናት አይደል? ወደ ድንግል ማርያም የገባውን ሁሉ ማን ያያል? ኢየሱስ ክርስቶስ ያያል፣ ይመለከታል። በነገራችን ላይ ለምን ነው ድንግል ማርያም የሰርግ ቤት ምንላት? ለምንድን ነው የሰርግ ቤት ምን ይገኝባታል? የሚበላ የሚጠጣው አይደል እንዴ? አዎ የሚበላ የሚጠጣው ይገኝባታል። ሌላው ምን ይገኝባታል? ባይድ የነበሩ የማይታወቁ የነበሩ ሚስትና ባል ምን ይሆኑባታል? ይዋሃዱባታል አይደል እንዴ? ሚስትና ባል ምንድነው? ቢሲ ወቢሲ ተሃዱ አካል ሙንቱ አይደለም እንዴ? ሚስትና ባል ሁለት አይደለም እንግዲህ ምንድናቸው እንላለን? አንድ። ስለዚህ የሰርግ ቤት ምንድናት? ሚስትና ባል ንገሩኛ እንዴ? እንደገና አንድ የሚሆኑባት ከዛ ደግሞ የማይታወቁ የነበሩ የባልና የሚስት ወገኖች ምን የሚሉባት የሚዛመሩባትና የሚታወቁባት አይደል እንዴ? የሚታወቁባት። ከዚያ በተጨማሪ የሰርግ ቤት ምን ይገኝባታል? ከበሮ ይዞ ጸናጽል ይዞ መዝሙር አለ አይደል? ደስታ አለባት አይደል እንዴ? የሚዘመርባት ናት ማለት ነው። ይቺ የሰርግ ቤት ባልና ሚስት አንድ የሚሆኑባት አዝማደ መራትና አዝማደ መራዊ ወይም የሚስትና የባል ወገኖች የሚታወቁባት የሚበላውና የሚጠጣው የሚገኝባት ደስታ ያለባት እንደሆነች ድንግል ማርያም ምን አድርጋለች? ተስፋይትና መለኮት እንዲዋሃዱባት የሆነች የሰርግ ቤት ድንግል ማርያም ናት። የሰርግ ቤት ስናል ዝም ብለን አይደለም። ያኛው ባልና ሚስት አንድ ይዋሃዱባታል፣ አንድ ይሆኑባታል አልን አይደለ? በድንግል ማርያም ደግሞ አማናዊ ሰርግ ቤት ሙሽራው ያማራት ድንግል ማርያም ተስፋይትና መለኮት የተዋሃዱባት ቃል ስጋ ኮነ ለማለታችን ምክንያት የሆነችን መለኮት ከስጋ ስጋ ከመለኮት የተዋሃዱበት መለኮት ከስጋ ጋር የተዋሃደበት ቃል የስጋን ገንዘብ ያረገበት ስጋ ደግሞ የቃልን ገንዘብ ያረገበት ይሄ ምስጢር ያለባት የሰርግ ቤት ድንግል ማርያም ናት። ስለዚህ በውዳሴ ማርያም ተጠመዱ ሁላችሁ ፈልጌ ነው። ሌላው ማይታወቁ ምናምን ይተዋወቁባት የባልና የሚስት ዘመዶች ይታወቃሉ አይደለ? እኒህ እንደሚተዋወቁባት የሰርጊቱ ቤት በድንግል ማርያም ደግሞ ማንና ማን ታርቀዋል መሰላችሁ? ነፍስና ስጋ ታርቀው ይኖሩ ነበር። ታጣልተው ይኖሩ ነበር ማለት ነው። ታርቀዋል ማለት በድንግል ማርያም በማን አማካይነት? ክርስቶስን ወልዳ ስትገኝ ሙሽራው ክርስቶስ አይደለ? ነፍስና ስጋ ታርቀውባታል። መላእክትና ሰው ታርቀዋል። ተጣልተው ነበር እዛ በፊት። ሕዝብና አሕዛብ ታርቀዋል። ሰውና እግዚአብሔር ታርቀዋል፣ ተግባብተዋል ማለት ነው። ስለዚህ አማናዊቷ የሰርግ ቤት ማናት? ድንግል ማርያም ናት ማለት ነው። ይቺ የሰርግ ቤት ምን ተገኘባታል? ሰው እንደፈለገ ምን ይላል? ይበላ ይጠጣ። ሰርግ ቤት ደህና ነው፣ ይበላል፣ በደንብ ነው ይበላ አይደለም? በእርግጥ አሁንም ከተማው እየቆረሰ ነው የሚሰጥ ቢሆንም ችግር የለውም። እና ይህ የሰርግ ቤት የሚበላው የሚጠጣው እንደሚገኝበት ሁሉ ይሄኛው የሰርግ ቤት ያው ምሳሌ ዘያጽ ነው፣ ጎደሎ ምሳሌ። የሰርግ ቤት ምግብ ምንድነው? ያኔ ነው እንደውም እስክታ የሚወርድ ካለ አይፈቀድም። እስክታ ነገራችን ላይ ወዲያው ነው አይደል እንትን የሚለው መዝሙሩም ቢሆን ያደክማል አይደለም? ወዲያው ከበላነው በኋላ ይጠፋል አይደለ? ሰርግ ቤት የምናገኘው ምግብ። ድንግል ማርያም ግን ከበሉት የማያስርብ ከጠጡት የሚያስጠማ ዘላለማዊ ምግብ ስጋውና ደሙን ዛይታ አፍርታ የተገኘች ክርስቶስን ምግብ ሆኖ እንድንበላው መጠጥ ሆኖ እንድንጠጣ ያስገኘችልን አማናዊት የሰርግ ቤት ማናት? ድንግል ማርያም ማለት ነው። ስለዚህ ከዚህች ቤት አዳፋ ለብሶ መገኘት ይገባል እንዴ? ከዚህች ቤት ስጋን በዝሙት አሳድፎ መገኘት ይገባል እንዴ?
ከዚህ ቤት ነፍስን ለስጋ ስጋን ለነፍስ ያስገዙ ሳይጾሙ ንስሐ ሳይገቡ መገኘት ይገባል እንዴ? ከዚህ ቤት ለመግባት በእውኑ ልብስ የማይሰራ ሰው ይኖራል እንዴ? ከዚህ ቤት ለመግባት በእውኑ ልብሱን የማያጥብ ሰው ይኖራል እንዴ? ይሄ ሞኝነት ነው። ይሄ ሞኝነት ነው። ብልሃት ማጣት ነው። መንፈሳዊ ስልት ማጣት ነው። ያቺ ቤት ደስታ አለባት፣ ከበሮ አለ፣ መዝሙሩ አለ። አዎ ያቺ የሰርግ ቤት መዝሙር እንዳለባት በድንግል ማርያም አማካይነት ክርስቶስ በተወለደ ጊዜ ሰዎችና መላእክት አንድ ሆነው የሚዘምሩ የሚስትም የባለም ወገን አንድ ሆነው የሚዘምሩ የሚያመሰግኑ እንደዚያ ሁሉ መላእክትና ሰው አንድ ሆነው የዘመሩበት ድንግል ማርያም ምክንያት ናት ማለት ነው። ስለዚህ የሰርግ ቤት ድንግል ማርያም ናትና በዚህ በቤተ ክርስቲያን በድንግል ማርያም ፊት እንዲሁም ደግሞ እግዚአብሔር ፊት ያደፈ ለብሰን ያደፈ ያሳድፋል፣ ያደፈ ያቆሻል፣ ያደፈ ዝቅ ያረጋል። በስጋ ዓይን እንኳን ስንመለከተው በነፍስ ሲሆን ደግሞ ከዚያ በላይ ነው ጉዳቱ፣ ከዚያ በላይ ነው ጉዳቱ። ምክንያቱም ከሰርግ ቤት አለመግባት ማለት ከባድ ነው። ያው መብላት ያለበትን ሰው ካልበላ ሰው ሲያመው ማግኘት ያለበትን መውሰድ ያለበትን መድኃኒት ለጊዜው በሚገባ መንገድ ካልወሰደ መቼም መሞቱ ይቀራል እንዴ? መጎሳቆሉ ይቀራል እንዴ? ስለዚህ ምን ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ? የቃሉ ተናጋሪ የሰርጉ ባለቤት ንጉሱ መድኃኒታችን ኢየሱስ ክርስቶስ ነው ማለት ነው። ምን ይለናል ማለት ነው? ሁላችንም አርኬ ለምንት ቦይከ ዘኢለበስከ ልብሰ መርዓ፣ አርኬ ለምንት ቦይከ ዘኢለበስከ ልብሰ መርዓ። ይሄ ለእያንዳንዱ ጾታ ሳይከፍል ታላቅ ታናሽ ሽማግሌ ሊቅ ደቂቅ ሳይል ለሁሉ የሚጠየቅ ጥያቄ ነው። ስለዚህ የትምህርቴ ዋና መልእክቱ አሁን ሌላ ሰው የሚሰራው ልብስ አይደለም፣ ራሳችን የምንሰራው ልብስ ነው። ራሳችን እንስራው። ሌላ እንዲያጥብልን የምንጠብቀው ልብስ አይደለም። ራሳችን ለመታጠቡ ዝግጁ ከሆነ ማጠብ እንችላለን። ማጠቢያው ንስሐ የሆንካችሁ ተብሎ ተሰጥቷል። እግዚአብሔር ይመስገንና እንደ ሌሎቹ ዓለማት አይደለም። የኛ ሀገር ካህናት ተርፈዋታል። አዎ በንስሐ የሚያጥቡ ካህናት ማጠቢያውን ንስሐውን የሚሰጡ አሉ። አንድም የቸገረን ነገር የለም። ስለዚህ የክርስቲያን ስራ ሳይሰሩ ወደ መንግስተ መግባት አይቻልም። የሰርግ ልብስ አልለበስክም ማለት የክርስቲያን ስራ አልሰራህም፣ እምነት ያለው ሰው ሊሰራው የሚገባውን ስራ አልሰራህም ማለት ነውና እምነት ያለው አመንኩ ያለ ሰው የሚሰራውን ስራ አልሰራህም፣ የሚገባውን ስራ አልሰራህም ተብለን ከሰርጉ ቤት ከመባረር እግዚአብሔር ይጠብቀን። ሁላችንም ለንስሐ አብቅቶን በንስሐ ታጥበን በስጋው ደሙ ከብረን ከገቡ መውጣት ካገኙ ማጣት የሌለባትን መንግስቱን ያወርሰን ዘንድ የአምላካችን ቅዱስ ፈቃዱ ይሆንልን። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። ይቆየን።